የፍቅሬ ደሴት ነህ። በብሽሽቅ የተጀመረው የትዳር ጉዞ እንግዲህ ያው በትካዜ ውስጥ ጭልጥ አድርጎ ሩታን ወስዷታል። ምክንያቱም ድሮም ያው የማይሆን ነገር ውስጥ መግባትና መፎካከር ወደ ብሽሽቅ መግባት ከሰው ጋር ለማጣላት ነው ሁሉ ነገር ምን እያልሻለሽ ወይ ምንድን ፍላጎት አሰሚ ጭንቅላት ከይሰማም ወይ አትንከበላ ወይ ጭንቅላት ከይሰማም ስነ ስርዓት ነስ ምንድን ነው ይልሽ ምን አገባ የፈለኩትን ቦል ስነ ስርዓት ለምን አይኖርሽም አንተ ስነ ስርዓት የምታውቀው ነው እኔ ስነ ስርዓት የምትለኝ ምን አገባ ሳትፈልጊ እዚህ ቤት ሰው አምጥቼብሻለሁ የሚመለከት ነገር አለ ሳትፈልጊ እዚህ ቤት ሰው አምጥቼብሻለሁ ወይ በጣም ያምሻል ያምሻል ወይ ውድ ተመልካቾቻችን ቤቱን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ላይክ ሼር እንዳይረሳ እየጠየቅኩኝ ያው እንግዲህ የአብርሃምና የሩታ ጉዳይ የመጨረሻውን ጡዘት የደረሰ ይመስላል። ምክንያቱም ያው ሁለቱም በቅናት መንፈስ በግነው በራሳቸው መንገድ ተጉዘው አሁን እንግዲህ ያው የመጨረሻ መደምደሚያውን መቋጫ ሊያገኝ ይመስላል። ምክንያቱም ያው ሁለቱም ተመልሰው ብቻቸውን ቀርተዋል። ከዛ በፊት እንደምታውቁት አብርሃምም ከሄርሜላ ጋር እሷም ከደስታ ጋር ሆነው የብሽሽቅ ጉዞ የጀመሩበት ሁኔታ ነው የነበረው። በመሃል ደግሞ ያው ልጁ እየተጎዳ እንደነበረ የሚታወቅ ነው። ያው ሀሚሩ ከመጣ በኋላ እንግዲህ የሆነ ሰላም ሊሰፍን ይመስላል። እስኪ ሀሚሩ አዲሱ ጓደኛው ነው መጥቷል። እሱም እስኪ የተወሰነ እናዳምጥና እንግዲህ ቀጣይ ደግሞ ያው ሐሳብ አስተያየት እንሰጥበታለን። የመጨረሻ ጡዘት ላይ የደረሰ ይመስላል። እንግዲህ ሁለቱ ባለቤቶች ተገናኝተው በደንብ በሰፊው እያወሩበት ነው የሚመስለው። ሩታም የተመለሰች ትመስላለች። አብርሃምም ያው ይናደድ እንጂ ለሷ ያለውን ፍቅር ለመግለጽ ወይም ደግሞ የሷ ፍቅር ምን ያህል እየተጫወተበት እንደሆነ የሚያሳይ ነው እያደረገ ያለው። ሩታም እንደዚሁ ለብቻዋ ቁጭ ብላ እንግዲህ በቁዘማ ላይ እንደነበረች እንዳዳመጣችሁትና እንዳያችሁት ነው። ምክንያቱም ሙዚቃ ከፍታ ያው እንግዲህ ስለሱ ፍቅር የሚናገር የሚያወራ ሙዚቃ ከፍታ እያዳመጠች እንደነበረ የተመለከታችሁት ነው። እንግዲህ እስኪ ሀሚሩ አዲስ ታሪክ ሊሰራ ይመስለኛል። እስካሁን ከአብርሃም ጓደኞች እስኪ ምን እንደሚባባሉ የተወሰነን አዳምጥ። በቃ እዚህ ቤት አይምጣልሽ አይደል? አለማምጣት እኮ ምን ችግር ነው? እሱ ስንትና ስንት ሰው እየጎተተ ሲመጣ ነበር እንዴ? ስለዚህ እኔ የሚያራስ አይምጣብኝ ስትይ አይደለም ማንም ሰው አይምጣብኝ ስትይ አስቁሜልሻለሁ። ገባሽ? ያንተም ጓደኞች ማንም ሰው ሄርሜላ እዚህ ቤት መምጣት አትችልም ስትይ ማንም ሰው አንቺ ከመጣች ጀምሮ የመጣ ሰው የለም። ገባሽ አይደለ? አስቁሜልሻለሁ። ስለዚህ የኔንም ፍላጎት የመጠበቅ ግዴታ አለብሽ። አንተ ስለማትችል ሰምኛለሽ። አሁን ደግሞ እኔ እዚህ ቤት እየኖርኩበት ያለሁት እኔ የምከፍልበት ሰው የራሴ የምላቸው ሰዎች ነው። ይሄን ሰበብ ቢሆንብንስ? እሺ እዚህ ጋር መተነው ሰበብ ቢሆንስ? የሱ ቀላል ነው። የማማከቱ ማሰጥቶ ሲጀመር ለምን አንቺ ተረጋግታችሁ ለምን ለማውራት አትሞክሩ? ሰውን ልውስጥ ባታገብተን ተመላለሳችን ባታጨርሽኝ ጥሩ ነው። ገባሽ አይደል? እኔም እንዳታላልኩም በእናትህ ብዙ አትደምጡ። እሺ እንዴት ልንልብሽ አበጠው አንቺ አንተ ስንት ላይ ሴት ልጅ ላይ እጅ ስለማላነሳ ነው እኔ አብርሽ ነው። አብርሃም እንግዲህ በጣም የተናደደ ይመስላል። በጣም ልህ በተጋባው ሁኔታ ነው ዛሬ። እንደውም ደፍሮ የማያውቀውን ጭንቅላቷን እየነካካ ለመደብደብም ጭምር የቃጣ ይመስላል። እንግዲህ ያው እስካሁን ድረስ እኔ ማንንም ይዤብሽ አልመጣውም፣ ጓደኞችን አታምጣ ብለሽኝ እኔ ማንንም አላመጣውኝም። ስለዚህ አንቺም እዚህ ቤት ላይ ማንንም የማስገባት መብትም ስልጣንም የለሽም በሚልም ጭምር ያው ያወራት ይገኛል። ሀሚሩ እንግዲህ ቁጭ ብላችሁ ተረጋግታችሁ ብታወሩ ይሻላል እያለ ባለበት ሰዓት ላይ እንግዲህ አዲሱ ባሏ የሩታ ባል ከተፍ ብሎ ገብቷል። አሚሩን ያው ግንባሩን እያለው ነው፣ ሊደባደቡ ይመስላል። እስኪ ለማንኛውም እሱ ደግሞ ምን እንደሚልና እንደዚህ ዘራፍ የሚልበት ምክንያት የተወሰነ እናዳምጣቸውና ተመልሰን እንመጣለን። ከኛ እያወራት ነው ያስፈራራችሁ ማንም ወንበዴ ይዘበት ከኛ ምንድን ነው የማይመስል ነገር ለምን ታዲያ ግጡ ነገር ምንድን ነው ብቻው ለስማ አሁን ላይ የኔ ብቻ ነች። ስለዚህ ምን ይጠበቅሽ? ስለዚህ አታስጨንቃት። በቃ ቤት እየመጣ እዚህ ቤት መምጣት ለምን አስፈለገ እንዴ? እኔ እንታም ብዬ ነው እኮ እዚህ ቤት እንዳመጣ ብያለሁ እኮ። አንተ ማን ነህ ብለህ ነው የምታስበው? እንዴ ማን ነው በልልኝ። እንግዲህ ሩታ ካሁን በኋላ የኔ ብቻ ናት፣ አንተን ምንም የሚያገባህ ነገር የለም። ስለዚህ ስለሷ
እኔ ነኝ መጨነቅ ያለብኝ፣ የሚጨነቀውም እየመጣህም አታስፈራራት፣ አታስጨንቃት እያለ እንግዲህ አዲሱ ደስታ ለአብርሃም በገዛ ቤቱና በገዛ ባለቤቱ ትዕዛዝ እየሰጠው ይገኛል። እንግዲህ ያው አብርሃምና ደስታ ተገናኝተዋል፣ ተናንቀዋል። ፍጻሜያቸው ምን እንደሚሆን ግራም ያጋባ ነው። ግን አሚሩ አዲስ ነገር የሚፈጥር ይመስላል። ምክንያቱም ያው ለማስታረቅ ለማግባባት ሲያረገ ያለው ጥረት የአሚሩ በጣም አሪፍ ነው፣ ተመችቶኛል። እስካሁን ድረስ ከአብርሃም ካሉ ጓደኞች ያው ሁለቱን ለማግባባት ያረገ ያለው ጥረት የተሻለ ነው። አሁን ትላንትና መጥቶ በዚህ ልክ ራሱ እያግባባ መሄዱ በጣም ጥሩ ነው። እንግዲህ እስኪ አሁን ምን እንደሚፈጸም ያው አናውቅም። በየቀኑ አዳዲስ ነገሮች ናቸው እየተፈጸሙና እየተፈበረኩ ያሉት። አሁን ደግሞ እስኪ አሚሩ አዲሱን የሩታን ባል ደስታን እያዋራው ይገኛል። እስኪ የተወሰነ ነገር እናዳምጥ። ወንድ ልጅ ነው አይደል? ከወንድ ጋር ነው እያወራ ያለው። ለምን አትረጋጊም አንቺ? እዚህ ጋር ሰላም እንወርዳለን እንዴ? ማን ነው ሲጀመር እንዴ? አንተ ማን ነህ? እንደዚህ እኔ ሰው ነኝ እኮ ሰው ነው። እኔ ደግሞ ለዚህ ቀራቢ ነኝ። እንደውም ከሱ የበለጠ በንግግር እንደዛ ነው ማለት ነው። አይደለም ዝም በላ እንዳያምን። በንግግር ታምኛለሽ? ካንተ ጋር መነጋገር አልፈልግም እኮ። በንግግር የምታምኝ ሰው ከሆንሽ ፓ ዛሬ አብርሃም ሺሻ ወስዶ ነው መሰለኝ የመጣው፣ ወይም ጠጥቶ። በጣም ድፍረቱ በጣም እስካሁን ድረስ ያላሳየውን ድፍረት ነው በሩታ ላይ እያሳየ ያለው። ያው እንግዲህ እስከ መደብደብ ወይም እስከ ማነቅ ብቻ አንዳንድ አክቶችን አሳይቷል። እስካሁን ድረስ አሳይቶ የማያውቀውን ነገር በሷ ላይ። ስለዚህ እሷን ሩታን ከማነቅ ይልቅ አዲስ ባል ተብዬውን በደንብ ደብደብ አድርጎ እያነቀ ከቤቱ እያዳፋ ቢያወጣው የተሻለ ነው። ምክንያቱም ሩታ ምንም አላለችም። ያው ወንድ ለወንድ ነው መጣትም ያለበት። እንግዲህ አሚሩ እንደምታዩት ለአብርሃም ብሎ ከአዲሱ ከሩታ ባል ጋር እየተደባደበ ነው የሚገኘው። ያው የመጨረሻውን ጡዘት የደረሰ ይመስላል። አሚሩ ግን በአንድ ጊዜ በዝች ትላንት መጥቶ በዚህ ልክ ዛሬ ይሄን ያክል ዋጋ መክፈሉ ራሱ ያው ለአብርሃም ምን የመሰለ ጓደኛ እንደሆነ የሚያሳይ ሆኖ አይቼዋለሁኝ። እንግዲህ ዲያስፖራው ሳይደበደብ አይቀርም እንደ እብደታቸው። እንደውም ዛሬ በጣም በቃ ተደባድበው ይለያያሉ ብዬ ነበር ያሰብኩት፣ ግን አልሆነም። ጥሩ ነው። ተረጋግተው ለመነጋገር እየሞከሩ ያለበት ሁኔታ ነው ያለው። ግን ቢሆንም ሩታን ስትመለከቷት ዛሬም ከአብርሃም ጋር ናት። እስኪ እይታዋን ይዩ፣ እንቅስቃሴዋን ይዩ። ዛሬ እንደውም ብዙም ዲያስፖራውን አቅፋ ምናምን ነገር ሌላ የብሽሽቅ አይነት ነገር የሰራችው ምንም ነገር የለም። ተመችታኛለች ሩታ ዛሬ። ምክንያቱም በቃ ቁርጥ ያለ ለአብርሃምና ከአብርሃም ጋር ለመሆን ያላትን ፍላጎት የሚያሳየችበት ሁኔታ እንዳለ ነው ለኔ ግልጽ ሆኖ የተረዳሁትኝ። አሚሩም ደግሞ ጥሩ ነው ያው ለማግባባት ያረገ ያለው ጥረት። ስለዚህ እንግዲህ ዛሬ በዚህ መልኩ እየቀጠለ ያለው አዲሱ የተለቀቀው ቪዲዮ ይሄን ይመስላል። ቤቱን ሰብስክራይብ ያላደረጋችሁ ቤቱን ሰብስክራይብ ያደረጋችሁ ሼር ላይክ ያደረጋችሁ ለሌሎች እንዲደርስ አድርጉ። በቀጣይ ደግሞ ምን ይሆን ጣፋንታው እያልን እየተከታተለን እናቀርባለን። እስኪ የተወሰነ ከጭቅጭቃቸው ልጋብዛችሁና የዛሬን በዚህ ላጠናቅ። አመሰግናለሁ። አክብሬ የቀድሞ ፍቅረኛ ዋስሉ ሲጀመር ታጥቷል። አትከሳሰር። እኔ ላንተ አላንሰም ወዲያው ያሳያል። የሚገባው ሆነ ወጥተህ ከመንገድ ላይ መጥተህ ነው ላጭው ወጥተህ በቃ ያላግባብ ብዙ ነገር አወራክሽ። ሰው ሲታገሰን አውሩት በሱ እኮ ወንድ አምጥተሽ ከወንድ ጋር አጣልተሽ ከወንድ ጋር አጋጭተሽ ቢሆን ደስ ይለኝ ነበር። ተመሳሳይ ሴት የትቀያየር ወንድነት አይደለም። እሺ ገባ ስማ ባወራ አይደለም። እሺ ምግባር ስላለኝ ይወጣል እሷ ፊት ምን እሺ ነይ አንዴ እናውራው ይሄ አይኖር የሚታዩ በሷ ፊት ይሆን አላስቀይም ብዬ ነው እስከዛሬ። እሺ ምንድነው አሰበልህ ነው ገብቷል። ክብርህን እንዳታከናይለት እንደዚህ ተከናይለት ማለት አትንካኝ እንዳለካይ ተከበር አትንካኝ ብያለሁ። አትንካኝ እንድትነካኝ አልፈልግም። በቃ ትሰሙኛላችሁ። ቅድም ካስፈለገኝ ለደውልልሻለሁ። እኔ ራሴ ደውዬ ያለበት ድረስ ቀበሌ የለም ችግር